እሺ ልጆች እንዴት ናቸው? ደህና ናቸው? ባለፈው የመጀመሪያውን ፓርት ስለ ሴት ምንነት አውርተናል። እንዲሁም ደግሞ ዝምድናቸውን አይተናል ማለት ነው። ሶ 1.2 ሪሌሽንስ አመንግ ሴት ይለናል። የስብስቦች ዝምድናቸው ምን ይመስላል የሚለው እናያለን። in order to define this, there are so many relationship among between sets. For example, equal set, ኢኩቫለንት ሴት፣ ሰብሴት ኤንድ ፕሮፐር ሰብሴት እነዚህን የመሳሰሉት ያላቸውን ዝምድና አንዱ ከሌላኛው ጋር እንዴት እንደሚገናኙ እናያለን። ፈርስት ዋዛት ሚን ኢኳል ሴት። ኢኳል ሴት የምንለው ምን ማለት ነው? ስሙ እንደሚያመለክተው ኢኳል ሲል የሆነ መጠናቸው ወይም ብዛታቸው አንድ አይነትን ወይም ደግሞ ተመሳሳይነትን የሚያመለክት ይመስላል። ቱ ሴትስ ኤ ኤንድ ቢ አር ሴድ ቱ ቢ ኢኳል፣ ሁለት ስብስቦች ኤ እና ቢ እኩል ናቸው ብለን የምናወራው they have exactly the same element ይለናል። አባላቶቹ በትክክል አንድ አይነት መሆን መቻል አለበት። አሁን ኤ እና ቢ የስብስቦቹ አባላት የሚይዙትን ኤ ላይ ያሉት በሙሉ ቢ ላይ ያሉት ጋር በብዛትም በአይነትም ምን ሊሆኑ ይገባል ማለት ነው? አንድ አይነት ሊሆኑ ይገባል ይለናል። ሶ ሴትስ ኤ ኤንድ ቢ አር ሴድ ቱ ቢ ኢኳል፣ ሁለት ስብስቦች ኤ እና ቢ እኩል ናቸው የምንለው they have exactly the same element በትክክል አንድ አይነት አባላቶች ሲይዝ ነው ማለት ነው። for example, the set A contains 1, 2 and 3. the set B also contains 3, 2, 1. እንደምታዩ ልጆች ኤ ላይ ያሉት አባላት ቢ ላይ በሙሉ ይገኛሉ። አሬንጅመንቱ ወይም ኦርደሩ ምንም የሚያመጣው ነገር የለም። we can write this or written by the form A equal to B። ምልክታችን የእኩል ይሆናል ሳይንን በመጠቀም A equal to B የሚለውን መግለጽ እንችላለን ማለት ነው። አሁን ደግሞ ቀጣይ ሌላውን እናያለን። ጠብቁ እሺ ልጆች። ቢ ምን ይለናል? ኢኩቫለንት ሴት። ዋዛት ምን ኢኩቫለንት ሴት which can be different from equal set by using its number, but equal sets are a set that has exactly the same element of a set in A and B። ኢኩቫለንት የሚለው ተመጣጣኝነትን ያመለክታል። አሁን ምንድነው የሚለን? ቱ ሴትስ ኤ ኤንድ ቢ አር ሴድ ቱ ቢ ኢኩቫለንት፣ ሁለት ስብስቦች ኤ እና ቢ ኢኩቫለንት ናቸው የምንለው which can be written by the symbol equivalent. A is equivalent to B, and if and only if they have equal number of elements. አሁን ኢኳል እና ኢኩቫለንት የሚለዩት ኢኳል ከሆነ አባላቶቹ ኤ እና ቢ ላይ ያሉት በአይነታቸው አንድ አይነት ነው። ይህ ማለት ደግሞ በአይነታቸው አንድ አይነት ከሆኑ ብዛታቸውም እኩል የማይሆንበት ምክንያት የለም ማለት ነው። ኢኩቫለንት ሴት ላይ ሲያወራ ግን ምንድነው የሚለን? ብዛታቸውን ነው ኮንሲደር የሚያደርገው። ነምበር ኦፍ ኤለመንትስ ኦፍ ኤ ኤንድ ቢ መስት ቢ ኤግዛክትሊ ኢኳል ነው የሚለው። አይነታቸው አንድ አይነት ይሁን አላለም። ስለዚህ አንድ አይነትም ቢሆኑ ይሆናል፣ ካልሆነም ደግሞ ብዛታቸው እኩል ከሆነ ኤ እና ቢ ኢኩቫለንት ናቸው ብለን እናወራለን ማለት ነው። ሌሎችን እናያለን እስኪ። ኦኬ ስቱደንት፣ አዝ ኤ ጀነራላይዝ ኦፍ ኢኳል ኤንድ ኢኩቫለንት ሴት all equal sets are equivalent, but all equivalent sets are not equal። ምን ለማለት ፈልጎ ነው? ሁሉም እኩል የሆኑ ሴቶች ኢኩቫለንት መሆን ይችላሉ፣ ነገር ግን all equivalent sets are not equal። ምክንያቱም እዚህ ጋር እያልን እንዳለ ምንድነው? ኢኳል ከሆኑ ኢኩቫለንት ማይሆኑበት ምክንያት የለም። ምክንያቱም ምንድነው? የአባላት ቢ ላይ ሁሉም ካሉ ብዛታቸው ኤ እና ቢ እኩል እንደሆኑ እያወራ ነው ማለት ነው። ኢኩቫለንት ስንል ደግሞ ብዛታቸውን ነው እያየ ያለው። ነገር ግን ኢኩቫለንት ሴቶች እኩል የማይሆኑበት ምክንያት ኢኩቫለንት ብዛታቸውን ነው እንጂ ስለ አይነታቸው ጉዳይ የለውም፣ ችግር የለውም ማለት ነው። ነገር ግን ኢኳል ሲመጣ አይነታቸው አንድ አይነት መሆን ስላለበት ኢኩቫለንቶች ሁሉ ኢኳል መሆን አይችሉም ማለት ነው። ሲ ሰብሴት። ዋዛት ምን ሰብሴት? if two sets A and B are given, in order to say that A is subsets of B, all members of A can be found in members of B, and it can be written by the symbol just like that. A is subsets of B። ምንድነው ልጆች? ሰብሴት ማለት ንዑስ ስብስብ ነው። ንዑስ ስብስብ የምንለው ሁለት አባላቶች ቢኖሩት የመጀመሪያው አባል ለሁለተኛው ንዑስ ስብስብ ነው ወይም ሰብሴት ነው ለማለት ይህ አባላቶች በሙሉ ማን ውስጥ መገኘት አለባቸው? ቢ ውስጥ መገኘት አለባቸው ይለናል። ስለዚህ ሰብሴት ማለት የምንችለው እኛ ምንድነው? ኤ እና ቢ ከተሰጡን ካሉ
ኤ ላይ የሚታዩት አባላት ቢ ላይ የግዴታ መኖር አለባቸው። ዚስ ኦል አባውት ቱዴይስ ቶፒክ ኔክስት ዊ ዊል ዲስከስ አባውት ባይ ኤኒ ቶፒክ ሪድ ሞር ሪድ ኤንድ ፕሪፔር ፎር ዩር ኤግዛም። በደንብ አንብባችሁ ተዘጋጁ። ቀጣይ እንገናኛለን በሌላ ርዕስ። ቻው ቻው።